አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ከፈለጋችሁ ባለሙያ መሆን ከፈለጋችሁ ዲግሪ እንዲኖራችሁ ከፈለጋችሁ በርትታችሁ መማር ይጠበቅባችኋል። የደሃ ሰዎችን ምክር ሰምቶ የሚተገብር ሰው በህይወቱ ምን ሊገጥመው ይችላል? ምን ሊፈጠር ይችላል? ደሃ ሰዎችና ሀብታም ሰዎች ስለ ትምህርት ያላቸውን ከበሬታ ነው። ደሃ ሰዎች ትምህርትን በተመለከተ ለልጆቻቸው ምን ሊመክሯቸው ይችላሉ? ሀብታም ሰዎች ትምህርትን በተመለከተ ለልጆቻቸው ምን ሊመክሯቸው ይችላሉ? አሁን ላይ እናንተ ቤተሰብ ሊኖራችሁ ይችላል፣ ቤተሰብ ላይኖራችሁም ይችላል። ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ፣ ስራ የሌላችሁም ልትሆኑ ትችላላችሁ፣ ወላጆች ልትሆኑ ትችላላችሁ። ያሳያችሁ የፈለኩት ነገር ደሃ ሰዎችና ሀብታም ሰዎች ስለ ትምህርት ያላቸውን ከበሬታ ነው። ለትምህርትና ለመማር ሁለቱም እኩል ከበሬታ አላቸው። ጠቃሚ የሆነውን ትምህርት መምረጥን በተመለከተ አስፈላጊ የሆነውን ትምህርት ጠቃሚ የሆነውን ትምህርት መምረጥን በተመለከተ ግን ሁለቱም አይስማሙ። አሁን ላይ እናንተ ደሃ ልትሆኑ ትችላላችሁ፣ ቤተሰቦቻችሁ ደሃ ሊሆኑ ይችላሉ። ደሃ መሆናቸውን እንዴት ልታውቁ ትችላላችሁ? አንድ ሰው ሀብታም መሆኑንና ደሃ መሆኑን ከገንዘብና ካለው ንብረት ውጪ ከሚቆጠረው ከቁሳዊ ነገሩ ውጪ ካለው ንብረትና ገንዘብ ውጪ ደሃ መሆኑን በምን ልትመዝኑ ትችላላችሁ? ስለዚህ ዛሬ ልነግራችሁ የፈለኩት ነገር ላሳያችሁ የፈለኩት ነገር አንድ ሰው ደሃ መሆኑን ትክክለኛው መመዘኛ ምን እንደሆነ ያሳያችሁ። ደሃ ሰዎች ትምህርትን በተመለከተ ለልጆቻቸው ምን ሊመክሯቸው ይችላሉ? ወደ ትምህርት ቤት ሄዳችሁ በርትታችሁ እንድትማሩና ጥሩ ውጤት እንድታመጡ ሊመክሯቸው ይችላሉ። ዲግሪ መያዝ እንድትችሉ የሚያስችላችሁን ውጤት እንድትይዙ ሊመክሯቸው ይችላሉ። ባለሙያ መሆን የምትችሉበትን ውጤት እንድትይዙ ሊመክሯቸው ይችላሉ። ለምሳሌ ጠበቃ መሆን የምትችሉበትን ውጤት እንዲሁም ደግሞ አካውንታንት መሆን የሚያስችላችሁን ውጤት እንድትይዙ ሊመክሯቸው ይችላሉ። በንግድ ስራ ትምህርት ቤት ገብታችሁ መማር የሚያስችላችሁን ውጤት እንድትይዙ ሊመክሯቸው ይችላሉ። ዲግሪ መያዝ የሚያስችላችሁን ውጤት እንድታመጡ እንድትይዙ ሊመክሯቸው ይችላሉ። በንግድ ስራ የማስተርስ ዲግሪ መያዝ እንድትችሉ የሚያስችላችሁን ውጤት እንድታመጡና እንድትይዙ ሊመክሯቸው ይችላሉ። በከፍተኛ ትምህርት ቤት ገብታችሁ መማር የሚያስችላችሁን ውጤት እውቀት እንድትይዙና እንድታመጡ ሊመክሯችሁ ይችላሉ። በትምህርታችሁ ገፍታችሁ ከተማራችሁና ጥሩ ውጤት ማምጣት ከቻላችሁ አስተማማኝ የሆነ ስራና እጅግ በጣም ምርጥ የሆነ ጥቅም ያለው ስራ ማግኘት እንደምትችሉ ሊመክሯችሁ ይችላሉ። ደሃ ሰዎች አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ይፈልጋሉ። አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ከፈለጋችሁ ባለሙያ መሆን ይጠበቅባችኋል። ባለሙያ መሆን ከፈለጋችሁ ዲግሪ ሊኖራችሁ ይገባል። ዲግሪ እንዲኖራችሁ ከፈለጋችሁ ጥሩ ውጤት ሊኖራችሁ ይገባል። ጥሩ ውጤት እንዲኖራችሁ ከፈለጋችሁ በርትታችሁ መማር ይጠበቅባችኋል። በርትታችሁ መማር ከፈለጋችሁ ወደ ትምህርት ቤት መሄድ ይጠበቅባችኋል። ወደ ትምህርት ቤት ሄዳችሁ ጠንክራችሁ ከተማራችሁ ጥሩ ውጤት ማምጣት ትችላላችሁ። ጥሩ ውጤት ማምጣት ከቻላችሁ ዲግሪ ይኖራችኋል። ዲግሪ ማግኘት ትችላላችሁ። ዲግሪ ማግኘት ከቻላችሁ ባለ ዲግሪ መሆን ከቻላችሁ ሙያ ይኖራችኋል። ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ። የደሃ ሰዎች ፍላጎት ብዙ ገንዘብ የሚያስገኝ ጥሩ ስራ እንዲኖራችሁ ስለሚፈልጉ ወደ ትምህርት ቤት እንድትሄዱ ይፈልጋሉ። ወደ ትምህርት ቤት ሄዳችሁ በርትታችሁ እንድትማሩ ይፈልጋሉ። በርትታችሁ ተምራችሁ ጥሩ ውጤት እንድታመጡ ይፈልጋሉ። ጥሩ ውጤት አምጥታችሁ ዲግሪ እንድትይዙ ይፈልጋሉ። ዲግሪ ይዛችሁ ባለሙያ መሆን እንድትችሉ ይፈልጋሉ። ባለሙያ መሆን ከቻላችሁ ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ ብለው ያስባሉ። ለምሳሌ ያክል ጠበቃ መሆን እንድትችሉ ይፈልጋሉ። አካውንታንት እንድትሆኑ ይፈልጋሉ። አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ ሊያስገኝ የሚችል ጥሩ ስራ እንዲኖራችሁ ከፈለጋችሁ እነዚህን ፕሮሰሶች ማለፍ ይጠበቅባቸዋል። በዚህ ፕሮሰስ ማለፍ መቻል አለባችሁ። በዚህ ፕሮሰስ ካለፋችሁ አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ። እናንተ ሀብታም ልትሆኑ ትችላላችሁ። ቤተሰቦቻችሁ ሀብታም ሊሆኑ ይችላሉ። ግን ሀብታም መሆናቸውን እንዴት ልታውቁ ትችላላችሁ? ዛሬ ማሳያችሁ ሀብታም መሆናችሁን እንዴት ልታውቁ እንደምትችሉ በምን ልታውቁ እንደምትችሉ ማሳያችኋለሁ። በባለፈው ቪዲዮ እንደነገርኳችሁ አንድ ሰው ባለው ንብረት ባለው ገንዘብ መጠን በሚቆጠረው በቁሳዊ ነገር ብቻ ሀብታም ሊሆን እንደማይችል ሀብታም ሊያደርገው እንደማይችል ነግሬያችኋለሁ። ምክንያቱም ገንዘቡ ዝም ብሎ የመጣ ስላልሆነ ገንዘቡን ያመጣበት መንገድ ገንዘቡን እንዲያገኝ
ያገኘው የከፈለው ዋጋ ገንዘቡን ለማምጣት የተጠቀመበት አስተሳሰብ የዛ ሰው ሀብቱ ስለሆነ፣ ስለዚህ ገንዘቡ ውጤት ነው። ገንዘቡ መንገዱን የተጓዘበት ዋጋ የከፈለበት። ሀብታም ሰዎች ትምህርትን በተመለከተ ለልጆቻቸው ምን ሊመክሯቸው ይችላሉ? ሀብታም መሆን እንድትችሉ፣ የራሳችሁን የንግድ ስራ ድርጅት መፍጠር እንድትችሉ፣ የራሳችሁን ስራ መፍጠር እንድትችሉ በርትታችሁ ተማሩ ብለው ሊመክሯቸው ይችላሉ። እንዴት አድርጋችሁ ጠንካራ የሆነ ገንዘብ ነክ እቅዶችን ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ጠንካራ የንግድ ስራ እቅዶችን ማዘጋጀት እንደምትችሉ ሊመክሯችሁ ይችላሉ። አንድ ጠንካራና ጥሩ የሆነ ኩባንያ ፈልጋችሁ መግዛት እንድትችሉ በርትታችሁ ተማሩ ብለው ሊመክሯችሁ ይችላሉ። አንድ ሰው ሀብታም መሆኑንና ድሃ መሆኑን ማወቅ የምትችሉት እንዲሁም ደግሞ በአስተሳሰቡና በሚሰጣችሁ የምክር አይነት ነው። ስለዚህ ድሃ ከሆነ የድሃ ሰዎችን ምክር ይመክራቸዋል። ሀብታም ከሆነ ደግሞ ሀብታም የምትሆኑበትንና የሀብታም ሰዎችን ምክር ይመክራቸዋል። ድሃ ከሆነ ግን የድሃ ሰዎችን ምክርና ወደ ድህነት የሚወስዳችሁን ድሃ ሊያረጋችሁ የሚችላችሁን ምክር ይመክራቸዋል። ስለዚህ አንድ ሰው ሀብታም መሆኑን ወይንም ደግሞ ድሃ መሆኑን ማወቅ የምትችሉት በአስተሳሰቡና በሚሰጣችሁ የምክር አይነት። የአስተሳሰቡ፣ የቁርጠኝነቱ፣ የመጽናቱ ገንዘቡ በራሱ ውጤት ነው እንጂ መጀመሪያ ወይም የሀብት መጀመሪያ አይደለም። ስለዚህ ገንዘቡን ከማግኘቱ በፊት የሀብት ባለቤት ከመሆኑ በፊት ያ ሰው ያደረጋቸው ድርጊቶች አሉ፣ የሰራቸው ስራዎች አሉ። ዋናው ጠቃሚ ነገሩ ያንን ነገር ማወቅ ነው። ምንድነው ያደረገው? ምንድነው የሰራው? ምን ያህል ጊዜ ነው የጸናው? ምን ያህል ጊዜ ነው የቆየው እዛ ደረጃ ላይ ለመድረስ ያንን ነገር ለማግኘት? ይህንን ነገር ማወቅ ስትጀምሩ፣ ይህንን ነገር ለማወቅ ፈቃደኛ ስትሆኑ በህይወታችሁ መቼም አግኝታችሁት የማታውቁትን እውቀት ማግኘት የምትጀምሩት፣ መማር የምትጀምሩት የዛኔ ነው። በህይወታችሁ መቼም ተምራችሁት የማታውቁትን፣ መቼም ልትማሩት የማትችሉትን ትምህርት የምትማሩት በዛ ሂደት ውስጥ ነው። ትምህርት ቤት ስትማሩ በፍጹም ያልተማራችሁትን፣ በፍጹም ያልተነገራችሁን የትምህርት አይነት ነው የምነግራችሁ። አብዛኞቻችን ትምህርት ቤት ስንማር ገንዘብ እንደሚሰራበት በፍጹም አልተነገረንም፣ በፍጹም አልተማርንም። ትምህርት ቤት ስትማሩ ገንዘብ እንደሚሰራበት ባለመማራችሁ፣ ገንዘብ እንደሚሰራበት ባለማወቃችሁ፣ ገንዘብ እንደሚሰራበት የሚያስተምራችሁ ባለማግኘታችሁ አብዛኞቻችሁ የህይወት ዘመናችሁን በሙሉ ለገንዘብ ስትሉ ስራ በመስራት ህይወታችሁን እያባከናችሁት ሊሆን ይችላል። ገንዘብ ከኃይል አይነቶች አንዱ መሆኑን ስንቶቻችን እናውቃለን? ገንዘብ ከኃይል አይነቶች አንዱ መሆኑን አብዛኞቻችን አናውቅም። ሁላችንም ላናውቅ እንችላለን። ከገንዘብ ይልቅ ኃይለኛው የገንዘብ ነክ እውቀትና የገንዘብ ነክ ትምህርት ነው። ገንዘብን እንዴት መጠቀም እንደምትችሉ ከተማራችሁ፣ ገንዘብን እንዴት እንደሚሰራበት ከተማራችሁ፣ ገንዘብን እንዴት ሊሰራበት እንደሚችል ከተማራችሁ፣ ገንዘብን እንዴት መጠቀም እንደሚቻል አቅም ታገኛላችሁ። ገንዘብን መጠቀም የሚያስችላችሁን አቅም ካገኛችሁ ሀብት ማካበት ትችላላችሁ። ሀብት ማካበት ከቻላችሁ ሀብታም መሆን ትችላላችሁ። የድሃ ሰዎችን ምክር ሰምቶ የሚተገብር ሰው በህይወቱ ምን ሊገጥመው ይችላል? ምን ሊፈጠር ይችላል? ከዚህ በፊት በነበረ ቪዲዮ አንድ ሰው ድሃ መሆኑን ሀብታም መሆኑን በምን ልትለዩት እንደምትችሉ፣ አንድ ሰው ድሃ መሆኑን እንዴት ልታውቁ እንደምትችሉ፣ በምን ልታውቁ እንደምትችሉ፣ አንድ ሰው ሀብታም መሆኑን እንዴት ልታውቁ እንደምትችሉ፣ በምን ልታውቁ እንደምትችሉም ነግሬያቸዋለሁ። ዛሬ ልነግራችሁ የፈለግኩት ነገር የድሃ ሰዎችን ምክር ሰምቶ የሚተገብር ሰው በህይወቱ ምን ሊፈጠር እንደሚችልና ምን ሊገጥመው እንደሚችል ነው። የመጀመሪያው ጠንክሮና በርትቶ በመማር ትምህርቱን በከፍተኛ ውጤት እንዲሁም ደግሞ በዲግሪ ሊመረቅ ይችላል። በከፍተኛ ውጤት ሊያጠናቀቅ ይችላል። ትምህርቱን በዋንጫ ሊያጠናቀቅ ይችላል። በሽልማት ሊያጠናቀቅ ይችላል። ትምህርቱን በርትቶና ጠንክሮ በመማር በዲግሪ ሊመረቅ ይችላል። በከፍተኛ ውጤት ሊያጠናቀቅ ይችላል። በዋንጫና በሽልማት ትምህርቱን ሊያጠናቅቅ ይችላል። ሁለተኛው የሚገጥመው ነገር ገንዘብን በተመለከተ አንድ ድሃ ሰው የመከረው ምክርና የዛ ድሃ ሰው አስተሳሰብ፣ የዛ ድሃ ሰው ምክር በአእምሮ ተቀርጾበት ለዘላለም ይቀራል። የገንዘብ ነክ ትምህርትንና የገንዘብ ነክ እውቀትን መማር ለምትፈልጉ በሙሉ የእናንተ ቤተሰቦች በዛሬው ሀሳብ ላይ ምን አይነት አስተሳሰብ አላችሁ? የዛሬውን ሀሳብ በተመለከተ ከቤተሰቦቻችሁ ሊሆን ይችላል የገጠማችሁ ገጠመኝ ካላችሁ፣ ከጓደኞቻችሁ ሊሆን ይችላል። እንዲሁም ደግሞ እናንተስ ስለዚህ ሀሳብ ወይም ደግሞ ስለ ትምህርትና ስለ መማር ትምህርትንና መማርን በተመለከተ ምን አይነት አስተሳሰብ እንዳላችሁ፣ ምን አይነት ሀሳብ እንዳላችሁ ኮሜንት ላይ አስቀምጡልኝ። በሌላ ርዕስ እንገናኛለን። መልካም ጊዜ